ወደድክም ጠላህም እንጋባለን የታውቅሽና ነው ማገባሽ ቤተሰብ ተጋቡ ሰላለ ዝም ብሎ መጋባት አለ እንዴ ምን መሰረተው እኮ ህይወት ነው የቃቃ ትዳር አይደለም እኔም እኮ ፈልጌው አይደለም አይመለከተኝም ቤተሰብ አይደለም ይወስንልኝ ወደፊት ህይወቴ ነይ ውጪ ወደዚህ ተረጋጋ አትገፍትረኝ ዝም ብለሽ ነይ እንዴ ብንቂ ነው ቤት ድረስ መጪው ምን አገባኝ ቤተሰብ ያለው መተግበር አለብን ቤተሰብ አለ እንጂ ያልተስማማው ወደድክም ጠላህም እንጋባለን የታውቅሽና ነው ማገባሽ ቤተሰብ ተጋቡ ሰላለ ዝም ብሎ መጋባት አለ እንዴ ምን መሰረተው እኮ ህይወት ነው የቃቃ ትዳር አይደለም እኔም እኮ ፈልጌው አይደለም ግን ቤተሰቦቼን አላስቀይምም ብዬ ነው ሴቶኝ ላግባ የምል አይመለከተኝም ቤተሰብ አይደለም ይወስንልኝ ወደፊት ህይወቴ አይ እንግዲህ እሱን ከቤተሰብ ጋር ጨርስ የኔ ቤተሰቦች አንዴ ወስነዋል እንዳታስቢው እኔ ይሄን የጥንት በዓል አልከተለውም ራሴ የምትሆነኝን ሴት መርጬ ነው ማገባው የኔ ፍቅር ያልኩሽ ነገር እኮ ተሳካ ዋው በጣም ደስ ይላል ኮርቼ ባህል የኔ ፍቅር እሺ ወንድሜ ምንድነው የምናረገው ከሰሙ ለምን ለነዳዳ ነግራቸው አሁን ገንዘብን በደንብ ስለማገኝ አንድ ላቂ ነው ማኖርሽ ምን ማድረግ ይቻላል እነሱ ክብር ጉርብትና ምናምን ነገር ነው የሚሉት እንጂ ፈልጌው መስሎሽ ነው እኔ አንቺ ማግባት ሲጀመር እኮ ልጁ ፍቅረኛ እንዳለው ሰምቻለሁ አምናለሁ ታውቃለህ ከልቤ እንደማፈቅርህ አዎ የኔ ፍቅር እኔም ከልቤ ነው ማፈቅርሽ አሁን ህልማችንን እናሳካበት ጊዜ ደርሷል ልጆችም ትወልጂልኛለሽ እኔም ሰምቻለሁ ግን የሱን ቤተሰቦች እንድትጋቡ ወስነዋል ምን ጥያቄ ያለው የኔ ፍቅር እኔም ካንተ ጋር ነው ቤተሰብ መስረት የምፈልገው ካላንቺ ህይወቴ እንዴት ሊሆን እንደሚችል እንኳን ማሰብ አልችልም ወንድሜ ልጁም እኔም ፍላጎት የለንም ስለዚህ ይሁን ነገር መፍጠር አለብን እኔም የኔ ፍቅር መጣውኛ እንዴ መታጠቢያ ቤት ደርሼ እሺ የሚሰሙን ከሆነ የሚችለው ነገር ሁሉ አደርጋለሁ ሄሎ የኔ ፍቅር ምን ነው ቆይሽብኝ ሮሚዬ እየጠበኩሽ እኮ ነው እሺ በቃ ማሚን ይዘናት እንምጣ እንሂድ ቆንጆ ጊዜ እናሳልፋለን ተባብለን ይላል የኔ ፍቅር አምላኬ ሆይ ለምንድነው እየተፈተንኩ ያለሁት ህይወቴን የምለውጥበትን ይህንን የሚያክል ፕሮጀክት አሳክተልኝ በማፈቅራት ሴት ግን እንድሰበር ለምን ፈቀድክ ለምን አምላኬ እና እንዴት ነህልኝ የኔ ፍቅር እኔ ደህና ነኝ ባለፈው እኮ ስደውል አታነሺም አስጨነቅሽኝ እኮ እሺ እስከዛሬ ድረስ ለምንድነው እንደምታፈቅድ የምታስመስለው ከሌላ ወንድ ጋር የፍቅር ግንኙነት እንዳላት እንዳወቅኩ አልነግራትም በዝምታ መጨረሻውን ማየት ፈልጋለሁ ቤተሰብ አግባት ያለኝን ሴት ግን ማግባት አልፈልግም አምላኬ አደራ እሺ ምንድነው ማድረጋው አምላኬ መች ነው ደወልከው ከትናንት ወዲያ ነዋ ጸጋ ጋር ነበር እኮ አንስቶልኝ ነበር እንዴ እና ቀድመሽ ለምን ሳትነግሪኝ እኔ እንዴት አውቃለሁ ወይኔ አጋጣሚ ስለተገናኘን ነው አምላኬ ቤተሰቤን ነው መርጠው አላማዬን ነው መርጠው ተጨነኩኝ እኮ ወይ ጌታው ያንተ ታምር አያልቅም ልክ እንደኔው በቤተሰብ ጫና ችግር ውስጥ ያለ ሰው አለ ማለት ነው ለቤተሰቤ ብዬ ነው እንጂ እኔ ምንም የማግባት ፍላጎት የለኝም እና ያው ሁሉ እቅዳችን ሊበላሽ ነው ማለት ነው አይ በለሻሽም መስተካከል አለበት ራሴን ትልቅ ቦታ አድርሼ ለሰዎች መድረስ ሰዎችን መርዳት ለሰዎች መቆም ነው የኔ አላማ ጌታዬ ሆይ ምን ነው ለኔም እንደዚህች አይነት ልባም ሴት ብትሰጠኝ አው መስተካከል አለበት በእቅዳችን መሰረት ሁሉንም እናደርገዋለን ካገባሁት በኋላ 3 ወር ብቻ ነው የሚያስፈልገኝ ከዛም መላይ ስለምችል ግማሽ ሀብቱን ተካፍዬ ካንተ ጋር እኖራለሁ ሌላውን ላንተ ትቻለሁ እንዴ አንተ እርዳኝ ዋና ዓላማችን እሱ ነው እኔም በምችለው ሁሉ አግዝሻለሁ አፈቅርሻለሁ የኔ ቆንጆ ዋው ሰሞኑን ጣልጣል አርኪኝ የኔ ፍቅር ችግር አለ እንዴ አዎ ችግር አለ አይኔ ጉዲ አውቋል ማለት ነው ምንድነው ችግሩ የኔ ፍቅር ንገረኝ ቤተሰቦቼ ከአመታት በፊት ከጎረቤት ጋር ልጃቸውን እንዳገባ ፕሮሚስ ተገባብተዋል ተመስገን ያወቅ መስሎኝ ነበር አሁን ልጃቸውን እንዳገባ ይዘዋት መጥተዋል እንዴ የኔ ፍቅር እኔ እኮ አፈቅርሃለሁ አዎ ታፈቅርኛለሽ አስመሳይ ሴት አይ ችግር የለውም አታስቢ ያስተካክለዋለሁ አንቺን ነው ማገባው አታስብ ካንተ ቀድሜን ያስተካክለዋለሁ ምን ማድረግ እንዳለብኝ አውቃለሁ ለምን ግን በዚህ ልክ እሺ በቃ የኔ ፍቅር ጓደኛ እየጠበቀችኝ ነው ሄጄ ላገኛት እኔም ከዚህ ድጋ ቀጠሮ አለኝ እዛ ሄዳለሁ በቃ በኋላ እንገናኛለን ባይ ቤብ ምክንያትሽን እስከማውቅ ብቻ ታገሺ የኔ ፍቅር የት ነህ አሁን መገናኘት አለብን የኔ ፍቅር ችግር አለ እንዴ የኔ ቆንጆ ምንድነው የተፈጠረው ባለፈው ስደውል እሱ ስልኩን አላየው እሱ ችግር አልፈናል ግን ከዛ ይባሰ በጣም ትልቅ ችግር ተፈጥሯል ምን ተፈጠረ ቤተሰቦቹ እንዲያገባ ሌላ ሴት አምጥተውለታል አንቺ ፍቅረኛው እንደሆንሽ አያውቁም እንዴ አያውቁም አላስተዋወቀኝም እሺ አሁን ምን እናድርግ ስለ ልጅቷ ሙሉ ነገር አጣርቼ ነው የመጣሁት ልጅቷ የራሷ ካፌ ያላት አንተ እዛ እየሄድክ እንደምንም ልጅቷን በፍቅር ታጠምድልኛለህ በጣም አሪፍ ይሄን ለእኔ ታዩ እሺ እኔ እንደምንም እወጣዋለሁ ትንሽ ጊዜ ቢወስድብኝ
ሳሪ እነዛ ልጆች አስተናግጅልኝ። ምን ብያት ወሬ ልጀምር? ከምልህ በላይ ጨንቆኛል ነው ምልህ። ቡናው አልተመቸኝም ብዬ ቤቱ ልረብሽ እንዴ? እሺ ምንድነው የሚሻለው አሁን? ቆይ ምንድነው የተፈጠረው? ለምንድነው ማትነግረኝ? የ2 ዓመት ፍቅረኛዬ ቺት አደረገችብኝ። ከሌላ ወንድ ጋር ይሄን ሁሉ ዓመት ግንኙነት አላት። የምርህን ነው የምትለኝ? ምን እሱ ይገርምሃል እንዴ? ቤተሰብ የሆነች ልጅ አምጥተው አግባ እያሉኝ ነው። እንዴት ነው የማታውቃትን ሴት የምታገባው? እሱን አይደል እንዴ የምለው? አቤት ወንድሜ ችግር አለ? የማየውን ነገር እኮ ነው። ቡናው በጣም ይጣፍጣል። ችግር የለም ያለውን ነገር በሙሉ እናስተካክለዋለን። አዎ እንደዛ ይሻላል። ቤት እየመጣሽ አታፈይልኝም የኔ ቆንጆ? ያቺን ደግሞ አንዴ ልፍታው እንጂ አይኗን ማየት አልፈልግም። በዛውም ቆንጆ ጊዜ አብረን እናሳልፋለን። ልቀቀኝ! ይሄን የትን የለመድከውን መጨማለቅ እዛው ልክስክስ ውጣልኝ ከቤቴ። ቤተሰብ አግባት ብሎ ያመጣልኝ ልጅ እኮ ነች እንዴ ኤደን! ልክስክስ ውጣልኝ። ክብር ያለኝ ሴት ነኝ። ሂድ ውጣ። ምን ይመስላል? ውጣ። ነገሩን አበላሹት። እሺ አሁን ምን ይሻላል? ኤደን እኮ ማለት